ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያ በሸዋ ሳሲት ግንባር በተደረገ ከባድ ትንቅንቅ ከ3 ተሽከርካሪ በላይ ያገዛዙ አየር ወለድ ኮማንዶዎች ሰለባ መሆናቸው ተነገረ። መነሻቸውን ከመንዝ ሞራሌ ከሰላ ድንጋይ ከተጉለትና ከጣርማበር አድርገው ወደ ሳሲት ግንባር ከተንቀሳቀሱ 16 ተሽከርካሪ ሙሉ ያገዛዙ አየር ወለድ ኮማንዶዎች መካከል በሶስቱ ተሽከርካሪዎች ላይ ተሳፍረው በነበሩ ወታደሮች ላይ ድንገተኛና ከባድ የደፈጣ ጥቃት ሲፈጸም ቀሪው ኃይል በድንጋጤ በመጣበት መንገድ ፊቱን አዝሮ መሸሹን የአካባቢው ፋኖ አመራሮች አረጋግጠዋል። የሳሲት አካባቢን ከፋኖ እንዲያስለቅቁ ተልዕኮ ተቀብለው እየመጡ ሳለ ገና ከቦታው ሳይደርሱ በተፈጸመባቸው ጥቃት ሕይወታቸውን ያጡትና የቆሰሉት 3 መኪና ሙሉ የአየር ወለድ ኮማንዶ አባላት ዛሬ ማርፈጃውን በአምቡላንሶችና በሌሎች ተሽከርካሪዎች እየተጫኑ ወደ ደብረ ብርሃንና ወደ ስላ ድንጋይ ሆስፒታል ተወስደዋል። ሆስፒታሎቹም ለቁስለኞች ቅድሚያ ሕክምና እንዲሰጡ መታዘዛቸውን የሆስፒታሉ ምንጮች ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሳይቀሩ የባለብጡቅ አእምሮ ባለቤቶች በሚል የሚያሞካሿቸውና የመጨረሻ የጥንካሬያችን ማሳያ እያሉ የሚመኩባቸው የአየር ወለድ ኮማንዶችና የሪፐብሊካን ጋርድ አባላት በተደጋጋሚ በሸዋ ግንባር በወጡበት እየቀሩ ይገኛል። ወደ ወሎ ስንሻገር በደጋው መብረቅ ኮር ስር የሚገኘው የአይሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባር ድል መቀዳጀቱን አስታውቋል። ትናንት የካቲት 25 ቀን 2018 ዓ.ም ከቀኑ 7 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት ድረስ ከሲሲጊ እስከ መቅረጫ ቀጠና ድረስ በዘለቀው አውደ ውጊያ የአይሻ ሰይድ ክፍለ ጦር አርበኞች አገዛዙን መከላከያ ኃይል 360 ዲግሪ ከበባ ውስጥ በማስገባት ከባድ ሰብአዊና ቁሳዊ ኪሳራ አድርሰውበታል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ ገልጿል። የክፍለ ጦሩ አርበኞች በሁለቱም ግንባሮች አገዛዙ ኃይሎች ከመሸጉበት ጉሬ ድረስ ዘልቀው በመግባት በፈጸሙት ጥቃት ለጊዜው ቁጥራቸውን በትክክል ማስቀመጥ በማይቻል ሁኔታ በርካታ ወታደሮች ወዲያውኑ ህይወታቸው ማለፉ ተገልጿል። ህይወታቸው ካለፈው በተጨማሪ ቁስለኛ ወታደሮች በተሽከርካሪዎች እየተጫኑ ወደ ፍላቂት ሆስፒታል ሲጓጓዙ ማምሸታቸውን መምሪያው ጨምሮ ገልጿል። ይህን ተከትሎ በፍላቂት ከተማ ከፍ ያለ ውጥረት መከሰቱ ሲነገር በከተማዋ የሰፈረው የአገዛዙ ጦር አዛዦች ፍላቂት ዙሪያዋን በፋኖች ስለተከበበች ተጨማሪ ጦር ይድረስልን የሚል ጥሪ ማቅረባቸውን የከተማው መስተዳደር ምንጮች ካሾለኩት መረጃ ለመረዳት ተችሏል። በማስፈራራትም ሆነ በሽምግልና ያደረገው ሙከራ ያልተሳካለት የብልጽግና አገዛዝ በሰሜን ድንበር ያከማቸውን ኃይል እየቀነሰ መሆኑን የአፋብን አመራር አርበኛ አስረስ ማረ ዳምጤ አመልክተዋል። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ተጨባጭ መረጃዎችን ዋቢ አድርጎ ያሰፈረውን መልእክት ከዜናችን በፊት እናስቀድም። የኢራን ሚሳይሎች ብዙ ነገር ለውጠዋል። በሚሳይሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ እስከ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም። ጀነራል ሐሰንን ጨምሮ የኢማራት ድሮን ተኳሾችና ቴክኒሻኖች ሰሞኑን የኢትዮጵያ ምግብ መልመድ ግድ ሊሆንባቸው ነው። ወደ ተመቸው ቆፍር እንደሚባለው ሁሉ ወደ ቀናው የሚጓዘው የአብይ አህመድ ጦር ለሳምንታት ተጉዞ ከተከማቸበት ከትግራይና ከአማራ ክልል ድንበር አካባቢ በከፊል ተቀንሶ እንደገና ወደ መሃል ሀገር ጉዞ ጀምረዋል። በነገራችን ላይ አብይ ወደ ቆቦ፣ ወደ ሰቆጣና ወደ ደባርቅ ኃይል ያጠራቀመው ሰሜነኞች ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አልነበረም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር። ሆኖም ሰሚ ጠፋ። አሁን ደግሞ እንደገና ከምርኮ የተረፈውን ሰራዊቱን እያንከራተተው ነው። ሰውየው ሀገርና ኮሪደር፣ ሰራዊትና አራዊት ተምታተውበታል። አሰብም ወደ ሐሳብ ተለውጧል። የቀይ ባህር ምኞትም እንደ ጉም ተንኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘውን አብይ አህመድን አምኖ የሚከተል ሁሉ ዕጣ ፈንታው መክሸፍ ብቻ ነው ብለዋል አርበኛ አስረስ ማረ ዳምጤ። በሌላ በኩል ይሄ የሚታየው ከብረት ለበስ ታንክ ወይም ፔምፔ እስከ አየር መቃወሚያና ሞርታር እንዲሁም ሌሎች ከባድ መሳሪያዎችም በታጠቀው የኦሮሚያ ልዩ ኃይል እየወደመ የአማራ ተወላጆች መኖሪያ መንደር ነው። በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት የምትገኘው መንደር 06 ቀበሌ በኦሮሚያ ልዩ ኃይልና ሚሊሻ አባላት ሙሉ በሙሉ መውደሟን ከስፍራው የደረሰው ምስል ዋቢ በማድረግ መረብ ዘግቧል። ከመንደር 06 በተጨማሪ መንደር 04 እና አርቁምቢ ተብሎ የሚጠራው አካባቢም በእነዚሁ የክልሉ የጸጥታ ኃይሎች ሙሉ በሙሉ መውደሙንም ለማረጋገጥ ተችሏል። እነኚህ ደግሞ በምዕራብ አማራ ቀጠና ጃዊ አካባቢ ልዩ ስሙ ቀዝቃዚት ተብሎ በሚጠራው ቀበሌ ላይ ትናንት የካቲት 25 ቀን
2018 ዓ.ም ከቀኑ 9 ሰዓት ገደማ አገዛዙ በፈጸመው የሰው አልባ አውሮፕላን ጥቃት ያለቁ ንጹሃን ናቸው። የድሮን ጥቃቱ ሲፈጸም በአካባቢው ምንም አይነት የታጠቀ ኃይል አለመኖሩንና የፋኖ አባላትን በአካባቢው እንዳልነበሩ የተገለጸ ሲሆን ጥቃቱ ሙሉ በሙሉ ንጹሃን ላይ ያነጣጠረ ነው ተብሏል። በዚህ ጥቃት ከስራ ውለው ሲመለሱ የነበሩ አርሶ አደሮችን ጨምሮ በርካታ ንጹሃን መገደላቸው ነው የተመለከተው። በአውደ ውጊያው የአርበኞቹን ክንድ መቋቋም ያልቻሉት ያገዛዙ ኃይሎች በንጹሃን የአማራ ተወላጆች ላይ የሚፈጽሙትን ግፍና ስቃይ በከፋ ሁኔታ አባብሰው ቀጥለውበታል። በአዲስ አበባና በክልል ከተሞች በከፍተኛ ደረጃ የነዳጅ እጥረት ተከስቷል። በአዲስ አበባና በበርካታ የክልል ከተሞች የሚገኙ አሽከርካሪዎች የነዳጅ እጥረቱ ከጊዜ ወደ ጊዜ እየተባባሰ መምጣቱን በመጥቀስ የየዕለት ውሏቸው በነዳጅ ማደያዎች ተሰልፈው መዋል መሆኑን ተናግረዋል። በቅርቡ ከተደረገው የዋጋ ጭማሪ ባሻገር አቅርቦቱ እየተመናመነ መምጣቱ ጫናውን ይበልጥ አክብዶታል ነው የተባለው። በአሁኑ ወቅት ከዋጋ ንረቱ በተጨማሪ በመቀሌ፣ በጅማ፣ በአምቦ፣ በባህር ዳር፣ በደሴና በተለያዩ ከተሞች ከእጥረትም አልፎ ነዳጅ እየጠፋ ያለበት ደረጃ መድረሱ ተመልክቷል። አሁን ደግሞ በጦርነቱ ምክንያት የዓለም 1/5 ወይም 20 በመቶ ያህል ነዳጅ የሚመላለስበት የሆርሙዝ ሰርጥ በኢራን በመዘጋቱ እንዲሁም ኢራቅና ሌሎች ነዳጅ አምራች ሀገሮች በጦርነቱ ምክንያት የነዳጅ ማውጫዎቻቸውን መዝጋታቸው ችግሩን ይበልጥ አስከፊ እንደሚያደርገው ተሰግቷል። በአፋር ክልል ለ7ኛው አገር አቀፍ ምርጫ ማስፈጸሚያ ተብሎ የተዘጋጀ ቁሳቁስ የነበረበት ህንፃ በእሳት መውደሙን ተከትሎ 36 ወጣቶች ታሰሩ። የካቲት 22 ቀን 2018 ዓ.ም አጥቢያ በአፋር ክልል ዳሎር ወረዳ የብሔራዊ ምርጫ ቦርድ ማስተባበሪያ ቅርንጫፍ ጽሕፈት ቤት ማንነታቸው ባልታወቁ አካላት መቃጠሉን የወረዳውን ነዋሪዎች ዋቢ በማድረግ መሰረት ዘግበዋል። በማስተባበሪያ ጽሕፈት ቤት ውስጥ ለ7ኛ ሀገራዊ ምርጫ ማስፈጸሚያ ተብለው የተቀመጡ ልዩ ልዩ ቁሳቁሶች አብረው በእሳት መውደማቸውንም ነዋሪዎቹ ተናግረዋል። ከዚሁ ቃጠሎ ጋር በተገናኘ በወረዳዋ መቀመጫ አዲኮዋ ከተማ ከ36 በላይ ወጣቶች ተጠርጥረው መታሰራቸውም ታውቋል። ቀደም ሲል የወረዳዋ ወጣቶች ከምርጫ በፊት ህዝባዊ ውይይት ይቅደም የሚል ጥያቄ ያነሱ እንደነበረ የገለጹት ነዋሪዎች ቃጠሎ ከዚህ ጋር እያያዝ ወይም አያያዝ ግን የሚያውቁት ነገር እንደሌለ ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ የወረዳው ምክር ቤት አባል ግን ድርጊቱን የፈጸሙት በክልሉ ታጥቆ የሚንቀሳቀሰው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም በተለምዶ ኡጉጉሞ ተብሎ የሚጠራው ቡድን ያሰማራቸው ሰርጎ ገቦች ናቸው ብለዋል። ጉዳዩን አስመልክቶ እስካሁን ከምርጫ ቦርድ የተሰጠ ምንም አይነት መግለጫ የለም። በጋምቤላ ክልል የሚገኙ የደቡብ ሱዳን ስደተኞች ቁጥር ከ400 ሺህ በላይ ማለፉ ተገለጸ። በጋምቤላ ክልል የሚጠለሉ የደቡብ ሱዳን ስደተኞች ቁጥር ከ400 ሺህ በላይ መሻገሩንና ይህም በክልሉ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና እየፈጠረ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ አስታውቋል። የቢሮው ኃላፊ አቶ ኦጅሉ ጊሎ በክልሉ በአሁኑ ወቅት ከ400 ሺህ በላይ የደቡብ ሱዳን ስደተኞች እንደሚገኙ ገልጸዋል። በስደተኞች አያያዝ ላይ ባሉ ክፍተቶች፣ በጸጥታ ችግርና በድጋፍ እጦት ምክንያት ስደተኞቹ ከመደበኛው ነዋሪ ጋር ተቀላቅለው እንደሚገኙም ኃላፊው ጠቁመዋል። ይህንን የስደተኞች አያያዝ ክፍተት ለመቅረፍና እየደረሰ ያለውን ጫና ለመቀነስ የክልሉ መንግስት ከሚመለከታቸው አካላት ጋር ውይይት እያደረገ እንደሚገኝም አመልክተዋል። ለስደተኞች የሚደረገው ዓለም አቀፍ ድጋፍ መቀነስ ተጨማሪ ጫና መፍጠሩን የገለጹት አቶ ኦጅሉ ጉዳዩ ለክልሉ ብቻ የሚተው ባለመሆኑ የፌዴራል መንግስት ልዩ ትኩረት ሊሰጠው እንደሚገባ አሳስበዋል። በኢትዮጵያ ከሚገኙ ስደተኞች መካከል 41 በመቶ የሚሆኑት ከደቡብ ሱዳን የመጡ መሆናቸው ይታወቃል። የእስራኤልና የአሜሪካ የጦር ጀቶች ዛሬ አዳራቸውን እጅግ በከፋ ሁኔታ የኢራን ዋና ከተማ ቴህራንን ሲደበድቡ አምሽተዋል። ኢራን ወደ እስራኤልም ሆነ ወደ ባህረ ሰላጤው ሀገራት የምታስወነጭፋቸው ሚሳይሎች እየቀነሰች ብትመጣም እስራኤልና አሜሪካ ትናንት ምሽት እጅግ በርካታ የጦር ጀት አሰልፈው ቴህራንን ሲደበድቡ አምሽተዋል። በተለይ የአሜሪካ ቢቱ ቦምብ ጣይ አውሮፕላኖች በኢራን ሰማይ ላይ በመመላለስ በሙሉ አገዛዝ አካባቢ አስከፊ ጥቃቶችን ሲዘነዝሩ አድረዋል። ይህን ተከትሎ በሺዎች የሚቆጠሩ የኢራቅ ኩርዶች ወደ ኢራን ግዛት በመግባት የምድር ላይ ጥቃት መጀመራቸውንም ፎክስ ኒውስ ዘግበዋል። ኢራን በበኩሏ የነዳጅ መርከቦችን በሚሳይል እያሳደደች ነው። ኢራን በዛሬው ዕለት በሰሜናዊ የፋርስ ባህረ ሰላጤ በሚገኝ የአሜሪካ የነዳጅ ጫኝ መርከብ ላይ የሚሳይል ጥቃት መፈጸሟን አስታውቃለች። ቴህራን በዚህ ጦርነት ወቅት የአሜሪካ የእስራኤልና የአውሮፓ መርከቦች ዋነኛውን የነዳጅ መተላለፊያ የሆነውን የሆርሙዝ ባህርን ማለፍ እንደማይፈቀድላቸው ማስጠንቀቋ ይታወሳል። በሌላ በኩል በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች የሰረዘው የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደው ባለ ጦርነት ምክንያት በሳምንት እስከ $137 ሚሊዮን የሚገመት ገቢ እንደሚያጣ አስታውቋል።
የአያቶላህ አሊ ካሚኒ የቀብር ስነ ስርዓት ተራዘመ። ባለፈው ቅዳሜ በደረሰ የአየር ጥቃት ሕይወታቸው ያለፈው የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ የስንብት ስነ ስርዓት መራዘሙን የአገሪቱ መንግስት አስታውቋል። እንደ አናዶሉ ዘገባ ከሆነ ትናንት ምሽት ሊጀመር የነበረው የ3 ቀናት የሐዘን መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ ነው። የቀብር ስነ ስርዓቱ በቴህራን ኢማም ሆሜይን መስጂድ እንዲካሄድ ታቅዶ የነበረ ሲሆን መሪው በትውልድ ቦታቸው መሻድ ሊቀበሩ እንደሚችሉ እየተነገረ ይገኛል። በጥቃቱ የካሚኒ ባለቤትና ልጆችን ጨምሮ በርካታ ሰዎች መገደላቸው ይታወቃል። ኢራን ለአያቶላ ካሚኒ ሞት ለ40 ቀናት የሚቆይ ብሔራዊ ሐዘን ማወጇም አይዘነጋም።